ሰላም ጤና ይስጥልን ውድ የተከበራችሁ ተመልካቾች እንኳን በሰላም ወደ ቻናሌ መጣችሁ። ዛሬም በአስተማሪ ቪዲዮ ተገናኘን። ዛሬ የምንመለከተው የባሎችና የሚስቶች መሰረታዊ የሆኑ ፍላጎቶችን ዛሬ በዝርዝር የምነግራችሁና የማስተምራችሁ ይሆናል ማለት ነው። ቻናል በቅንነት ሰብስክራይብ፣ ላይክ እና ሌሎች እንዲማሩበት ሼር ማድረግ ትችላላችሁ። ዛሬ የምንመለከተው ባሎች ከሚስቶች የሚፈልጓቸውና ሚስቶች ደግሞ ከባሎቻቸው የሚፈልጓቸው ዋና ነገሮችን በፍጹም ሊዘነጉ የማይገባቸው ነገሮችን ይዤላችሁ ነው የመጣሁት። ቻናሌን ሰብስክራይብ አድርጉ፣ ከጎን ያለውን የደወል ምልክት በመጫን በየጊዜው የምለቅላችሁን እንደዚህ አይነት ትምህርታዊ መረጃዎችን ማግኘት ትችላላችሁ። ወደ ዛሬ ቪዲዮ አልፋለሁ። መልካም ቆይታ። አንደኛ፣ ባሎች የሚፈልጉት መሰረታዊ ነገር ባሎች መከበር ይፈልጋሉ። ስለዚህ በንቀት መናገር ወይም ደግሞ ማመናጨቅ መጀመር ከሆነ የሚንቆሽ ወይም ደግሞ አንቺን የሚያገሉሽ ይሆናል ማለት ነው። ስለዚህ ይሄንን ማሳየት ወይም ደግሞ መናገር፣ ፍላጎቱን ችላ ማለት፣ እነዚህ የሚያደርጋቸው ነገሮች ከማርነቅ ይልቅ ጎዶሎን ነገሩን አብልጠሽ ማየትና ጎዶሎ ነገሩን በመናገር የመሳሰሉትን ባል እንደተናቀ እንዲያስብ ወይም ደግሞ እነዚህ ሁኔታዎችን የምታንጸባርቂ ከሆነ ጉዳዩ የበለጠ ትዳር ፍቺ ምክንያት ሊሆን የሚችልበት እድል ሰፊ ይሆናል። ስለዚህ ባሎች መከበር ይፈልጋሉ። ሀሳብሽም ካለሽ በግልጽነትና በመነጋገር መፍታት የምችይ ይሆናል ማለት ነው። ስለዚህ በንቀት በማመናጨቅ ወይም ደግሞ ጎዶሎ ነገሮችን እየለየሽ በዝርዝር የምትነግሪው ከሆነ መልካም ነገሮችን ችላ እያልሽ ጎዶሎ ነገሩ ላይ ብቻ የምታተኩሪ ከሆነ ያ ትዳር ዘላቂ የሚሆንበት እድል እጅግ በጣም ያነሰ ይሆናል ማለት ነው። ሁለተኛ፣ ባሎች በቤት ውስጥ ሰላምን እጅግ የሚፈልጉ ይሆናል። ባላችሁን እጅግ በጣም በሆነው ባልሆነው የምትጨቀጭቁ ከሆነ ያ ነገር ባለመርሳት እየደጋገማችሁ ማንሳት የሆነ ነገር ከጊዜ በኋላ እየተነሳ ሀሳብ ተነጋግራችሁ የፈታችሁት ሊሆን ይችላል። ያነሳችሁ እየመላለሳችሁ ያንን ነገር መደጋግሙ ከሆነ ያንን ይቅር አለማለታችሁ ለማሳየት ጥረት የምታደርጉ ከሆነና ይቅር ብላችሁ ታልፋችሁ ነገር ግን ያንን ነገር ለማሳየት የምትጥሩ ከሆነ ውስጥ ሰላም የሚነሱ ሁኔታዎችን የምታደርጊ ከሆነ ይሄ እጅግ በጣም ለትዳር መፍረስ አስተዋጽኦ የሚያደርግ ይሆናል። ስለዚህ መናገር ወይም ደግሞ ማሳየት ዝንባሌ ካላችሁ ጉዳዩ ላይ በሚገባ ማሰብ ይኖርባችኋል ማለት ነው። ስለዚህ ባልሽን ቤት ውስጥ እጅግ በጣም ሰላም እንዲሰማው የምታደርጊ ከሆነ እጅግ በጣም ባልሽ የሚወድሽ የሚያከብርሽና አንቺን ለማስደሰት ብዙ ጥረት የሚያደርግ ይሆናል። ከዚህ በተቃራኒው ከሆነ ግን ምትነጫነጪ ምትጨቃጨቂው ነገሮችን እያነሳሽ እጅግ በጣም ሰላሙን የምትነሹ ከሆነ ግን ለፍቺ የመቅረብ እድሉ እጅግ የሰፋ ይሆናል። ስለዚህ ለትዳራቸው ግድ የሚላቸውና የሚችሉትን ነገር ለሚስታቸው እጅግ በጣም ጥረት የሚያደርጉ ሚስታቸውን ለማስደሰት ጥረት የሚያደርጉ ባሎች እነዚህን መሰረታዊ ሁለት ነገሮች እንደጎደለባቸው ሲያስቡ ብዙ ሊታገሱ ወይም ደግሞ ዝም ሊሉ ደግሞ የስሜት የለሽ ሆነው መቆየት እጅግ የማይችሉና ውጭውን ማለት ራስን ማግለል እናም ደግሞ ሌላ ነገር ሊደብቅሽ የሚችልበት እድል እጅግ የሰፋ ይሆናል ማለት ነው። ይህ ተግባር ምንም እንኳን ትክክል ባይሆንም ለሆነባቸው ነገር መስጠት የሚችሉት የመጨረሻ ምላሽ እንደሆነና ራሳቸውን ሊያሳምኑበት የሚችሉበት መንገድ እንደሆነ ማወቅ ይኖርብሻል። ስለዚህ እነዚህን አጠቃላይ ማክበርና ቤቱ ሰላም መስጠት እጅግ በጣም የሚሰመርበት ወሳኝ ነገር እንደሆነ ልታውቂ ይገባል። ሌላው በመቀጠል ባሎች ለሚስቶቻቸው ማድረግ የሚገባቸውን እናያለን። ሚስቶች ከባሎቻቸው የሚፈልጓቸው ብዙ ነገሮች ቢኖሩም አነስ ያለና መሰረታዊ ነገር ነው ብዬ ያሰብኩትን ይዤላችሁ መጥቻለሁ። በመጀመሪያ ሴቶች ምን ይፈልጋሉ የሚለውን እጅግ መረዳት ያስፈልጋል። በመጀመሪያ ሴቶች የአካል ጥበቃን ይፈልጋሉ። ፊዚካል ሴኩሪቲን እጅግ የሚፈልጉ ይሆናል። ይህ ማለት ባሎቻቸው ለነሱ ተከላካይ ጠበቃ እንዲሆኑላቸው ከጎናቸው እንዲቆሙ ይፈልጋሉ ማለት ነው። ስለዚህ ሚስትህን መንከባከብ እና ከጎኗ መቆምና ለሷ መከታ መሆን እንዳለብህ ማወቅ ያስፈልጋል። ስለዚህ ይህንን ማድረግ መቻል መሰረታዊ ነገር እንደሆነ ልታውቂ ይገባል። እሷ መከላከል ባለብህ ነገር ላይ አንተ ወደ ኋላ ምትል ከሆነ ሚስቶች እጅግ በጣም ደካማ እንደሆንክና እንዳነስክ ሊሰማ ስለሚችል ይሄን ነገር ማስተካከልና ለሚስት ጠበቃ መሆንና እሷን ለመከላከል እጅግ በጣም ዝግጁ መሆን እንዳለብህ ማሳየት ይኖርባል። ሁለተኛ፣ ሚስቶች የአቅርቦት ጥበቃን ይፈልጋሉ። ይህ ማለት እናንተ ያላችሁ ምንም አይነት የኑሮ ሁኔታ ላይ
እንደማይጎድልባቸውና አቅርቦት እንደማታሟሉ እንዲሁም ደግሞ የኢኮኖሚ ነገር ላይ አንተ አቅርቦት በጣም አነስተኛ የሆነ በመጣ ቁጥር አንድ ወንድ ልጅ ትዳር ውስጥ ከመግባቱ በፊት ኢኮኖሚካሊ ራሱን መቻል አለበት የሚባለው በዚህ ምክንያት ነው ማለት ነው። ስለዚህ አንተ ፈለግከውም አልፈለግከውም ኢኮኖሚካሊ ጠንካራ ብትሆን እጅግ በጣም ለሚስትህ ሰላሟን የሚሰጣትና ሌላ ነገሮች ላይ ትኩረት እንድታረግ ልጆች ማሳደግ ላይ ትኩረት እንድታረግ የራሷን ስራ እንድትሰራ የማስቻል ብቃት ይኖርሃል ማለት ነው። ዴታ ስራ አትስሪ ቤትሽ ዋይ ማለት መጀመር ከሆነም ይሄ አንደኛው ሌላኛው ችግር እንደሆነ ማወቅ ያስፈልጋል። ስለዚህ ሚስቶች መስራት ያለባቸው ሲፈልጉ እንደሆነ ማወቅ ያስፈልጋል። ለቤት አቅርቦት ብላ ስራ መስራት ሳትፈልግ ግዴታ ሆኖባት የምሰራ ከሆነ ይሄ ያንተ ድክመት እንደሆነ ማወቅ ያስፈልጋል ማለት ነው። ሶስተኛ ሚስቶች የግንኙነት ጥበቃን ይፈልጋሉ ሪሌሽን ሴኩሪቲ። ይሄ ማለት እነሱ ያሉ በፍጹም ከሌላ ሴት ጋር መታየትም ሆነ ከሌላ ሴት ጋር ግንኙነት የምታረግ ከሆነ እጅግ በጣም ትዳሩ ሁሉ ነገር የሚሰብረው ይሆናል ማለት ነው። ስለዚህ አንዳንድ ሴቶች እጅግ በጣም ቅናተኛ ሊሆኑ ይችላሉ። ስለዚህ ውሎህን ሞሮፍ ከሴቶች ሳይሆን ወንዶች ጓደኞች ጋር ብታረግ እጅግ ይመከራል። ለስራ ምክንያት አንተ ባላሰብከው ምክንያት ሊሆን ይችላል። ግን ውሎህና ሁኔታ ከሴቶች ጋር የሚውል ከሆነ ያቺ ሚስትህ የጥርጣሬ ሁኔታ እጅግ እየጨመረ የሚመጣ ይሆናል ማለት ነው። ሚስትህ ጋር ግን ያለው ስሜት እጅግ በጣም በውስጧ እጅግ ስሜታዊ የምትሆንና አንተ የመጠርጠር ድሏ እጅግ እየሰፋ ስለሚሆን ይህን ነገር በግልጽ መንገርና ነገሮችን እሷ በምትፈልገው መንገድ ማስኬድ የምትችል ከሆነ ሴቶች እጅግ በጣም የሚፈልጉትና ወሳኝ እንደሆነ ማወቅ ይኖርባቸዋል። ስለዚህ ለትዳራቸው ግድ የሚላቸው ከሆኑና እነዚህ ለትዳራቸው ጥሩ ነገር የሚሰጡ ሚስቶች እነዚህን ሶስት ነገሮች እንደጎደለባቸው ሲያስቡ ብዙ ሊታገሱ አይችሉም ማለት ነው። ስለዚህ በኋላ በትዳራቸው ደስተኛ እንዳልሆኑ ይሰማቸዋል። ወደ መጨቃጨቅ ስሜታዊ ወደ መሆንና የቤቱን ሰላም ወደ መበጥበጥ ሊያመሩ ይችላሉ ማለት ነው። ይህ ተግባር ምንም እንኳን ትክክል አይደለም፣ ነገር ግን ለደረሰባቸው ነገር እነዚህን ሶስቱን መሰረታዊ ነገሮች ስላጡ የማጣታቸው ምላሽ አድርገው በመውሰድ እነዚህ ነገሮች ያስከትላሉ ማለት ነው። ስለዚህ ወንድ ልጅ እነዚህ ሶስቱን መሰረታዊ ነገሮችን የሚያሟላ ከሆነ ሚስቶች የሚፈልጉትና ወንድ ልጅም ባላቸውን ለማስደሰት እጅግ የተሻለ ጥረት የሚያደርጉ ይሆናል። መጀመሪያ ከትዳር አጋራችሁ ጋር ያላችሁ ነገር ማሳመር ያስፈልጋል። ምን እንደምትፈልጉ ከመጠየቃችሁ በፊት የትዳር አጋራችሁ እናንተ ምን ሰጣችሁታል፣ ምን እየሰጣችሁት ነው የሚለው ነገር ማወቅ ያስፈልጋል እና በልበ ሙሉነት እናንተ በኃላፊነት ይህን ነገር የምታረጉ ከሆነ ምላሹም ጥሩ የመሆን እድሉ እጅግ የሰፋ ይሆናል ማለት ነው። እንግዲህ ለዛሬ እዚላችሁ መጣው ትምርታዊ ቪዲዮ ይሄንን ይመስላል። ይሄን ቪዲዮም ላይክ አድርጉት፣ ይሄን ቻናል ሰብስክራይብ አድርጉ። እናም ደግሞ ከጎን ያለውን የዶል ምልክት በመጫን በየጊዜው ምልክላችሁ እንደዚህ አይነት አስተማሪ ቪዲዮዎችን ማግኘት ትችላላችሁ። በሌላ ጊዜ ጠቃሚ ትምርታዊ መረጃ እስከምንገናኝ መልካም ጊዜ። ቻው ቻው።